ዓለማችን ላይ አብዛኞቹ የትምህርት ተቋማት፣ መንግስታት የሚከተሉት ኢኮኖሚክ ሞዴል ኢንፍሌሽን ጠቃሚ እንደሆነ ነው የሚያምነው። ያ ማለት አገሪቱ ባሳየችው የምርት እድገት ልክ የገንዘብ ሰፕላዩ መጨመር አለበት ብሎ የሚያምን በጣም ብዙ የኢኮኖሚ ፖሊሲ አራማጆች አሉ። በተቃራኒው ደግሞ አይ የምርት አቅም ቢያድግም የገንዘብ አቅርቦቱን ማሳደግ አያስፈልግም፣ ካላሳደግ ነው ያለው የገንዘብ አቅርቦት ለተጨማሪው ምርትም ይበቃል። ምርት ሲጨምር እንደውም የገንዘቡ የመግዛት አቅም እየጨመረ ይሄዳል። ምርቱ እየጨመረ የገንዘብ አቅርቦቱ ካልጨመረ ያለው ገንዘብ የመግዛት አቅሙ ይጨምራል ብሎ የሚያምኑ ኢኮኖሚስቶች አሉ። በተቃራኒው ደግሞ አይ ሰው ገንዘቡን ካስቀመጠው ገንዘቡን ካልሰራበት የሀገር እድገት ይቆማል። ስለዚህ ገንዘቡ ዋጋውን እንዲያጣ እያደረግ ነው። ሰው ለነገ ከማስቀመጥ ይልቅ ነገ ካስቀመጠ ዋጋውን ስለሚያጣበት ዛሬ እንዲያወጣ ኢንሴንቲቫይዝ ማድረግ ማበረታታት አለብን። ከዛ ዛሬ ሲያወጣው የገንዘብ እንቅስቃሴ ይኖራል። የገንዘብ እንቅስቃሴ ማለት ደግሞ እድገት ማለት ነው ብለው የሚያምኑ ኢኮኖሚስቶች አሉ። እነዚህ ሁለት ቡድኖች ኢንፍሌሽኒስት እና ዲፍሌሽኒስት ብለን እንያዛቸው። በእኔ እምነት ኢንፍሌሽኒስቶቹ የአጭር ጊዜ እድገት፣ የረጅም ጊዜ ውድቀት፣ ዲፍሌሽኒስቶች ደግሞ የአጭር ጊዜ ውድቀት፣ የረጅም ጊዜ እድገት የሚያመጣ መንገድ እየተከተሉ ይመስለኛል። ገንዘቡ መንቀሳቀሱ ዛሬ ላይ ይውጣ መባሉ የሆነ እንቅስቃሴ ይፈጥራል። ገንዘቡ ከሆነ ሰው ወደ ሆነ ሰው ይሄዳል። ጂዲፒ ኖሚናል ጂዲፒም የሀገር ከፍ ብሎ ይታያል። ነገር ግን ይህ ገንዘብ ወጪ የሚደረገው የእውነት ቫሊዩ ፕሮቫይድ የሚያደርጉ ነገሮች ላይ የሚሆን አይመስለኝም። የዲፍሌሽኒስቶቹን ካየን ግን ሰው ለገንዘቡ ዋጋ ይሰጠዋል። ስለዚህ ያን ገንዘቡን የተሻለ ፕሮፊት ጀነሬት ያደርጋል ብሎ የሚያምነው ኢንቨስትመንት ላይ በጣም ተጠንቅቆ ነው ኢንቨስት የሚያደርገው ማለት ነው። ይህ ደግሞ በረጅም ጊዜ ካየነው በ10 ዓመታት ትላልቅ ኢምፓየሮች የመገንባታቸው ዓለም ላይ የማይታመኑ ስኬቶችን የሰው ልጅ የማሳካቱ ሚስጥር እንደሆነ አምናለሁ። እናንተ እንዴት ታዩታላችሁ? ኢንፍሌሽኒስት፣ ዲፍሌሽኒስት? ሀሳባችን ሰማው ደስ ይለኛል።